ይህ የታሪክ ድምጽ ነው። በታሪካችን አብራችሁን ቆዩ። የመተማው ጦርነትና የአፄ ዮሐንስ ፍጻሜ። በጎንደር ደንቢያ እንዲሁም መተማ ጅራፉ ሲጮህ ራሱን የሰጠው ለሀገሩ ብሎ አፄ ዮሐንስ። ውድ የታሪክ ድምጽ አድማጮቼ ለባለፈው ሳምንት አንድ ሁለት ብዬ ያሰማዋችሁን የንጉሥ አፄ ዮሐንስ የመተማው ጦርነት በዛሬው ዕለት የሚጠናቀቅ ይሆናል። እናም እንድታዳምጡኝ በአክብሮት ተጠይቃለሁ። የአፄ ዮሐንስ ጦር በራስ መንገሻ ጉግሳና በራስ ኃይለ ማርያም ጉግሳ እንዲሁም በራሳቸው ዘማችነት ኢትዮ ሱዳን የመተማው ጦርነት ተጀመረ። አንድ ክፍለ ዘመን ያላነሰ ዕድሜ ያስቆጠረው የመተማው ጦርነት በኢትዮጵያው ንጉሥ አፄ ዮሐንስና በዛኪ ቱማል መሐዲስቱ ሱዳን እልህ አስጨራሽ ተጋድሎ ተቋጭቷል። ዕለተ ቅዳሜ የአፄ ዮሐንስ ጦር የሱዳንን ጦር በረገደው፣ ምሽጉንም ሰባበረው። የሱዳን ጦር አዛዥ አብዱራህማን ሲሆን ዋና አዛዡ ደግሞ ካሊፋ አብደላ፣ የጦር መሪው ዛኪ ቱማል ድርቡሽ የሚል መለያ ስም ያለው ቡድን መስርተው ተፋተዋል። ኢትዮጵያውያን ምሽግ ሰባሪዎች ድል በድል ባሉበት ሰዓት ያልተጠበቀ አስከፊ ክስተት ተፈጠረ። ራስን አድን በሚለው ከርቀት የተተኮሰች ጥይት እጃቸውን መታ አቆሰለቻቸው። ወታደሮች ንጉሳቸውን ከበው እርዳታ በሚያደርጉበት ሰዓት ሌላ አንድ ጥይት ተወርራ ደረታቸው ውስጥ ተሰንቅራ ቀረች። በዚህ ጊዜ የአፄ ዮሐንስ በጥይት መመታት ወሬ በወሬ ሆነ። ይህ ክስተት ነው የአፄ ዮሐንስን ሽንፈት መርዶ የወሰነው። የኢትዮጵያ ጦር መሸሸት መፍትሄ ሆነበት። የድርቡሹ ጦር የንጉሱ መሞትን በማወቃቸው ኃይላቸውን ከኋላ በማሰባሰብ ለኢትዮጵያ የጦር ጀግኖች በእጅ ላይ ጨርቅ ሆነባቸው። አፄ ዮሐንስ በሁለት ጥይት ቢመቱም ሕይወታቸው ግን ወዲያው አላለፈም። እንደ ዛሬው ዘመን የተሟላ ሕክምና አለመኖርና ቅስፈታዊ በመሆኑ ብዙ ደም ፈሷቸው በነጋታው መጋቢት 2 ቀን 1881 ሕይወታቸው አለፈ። የኢትዮጵያ ወታደሮች አስከሬኑን በድንኳን ውስጥ አስቀምጠው ከበው ባሉበት ሰዓት የድርቡሽ ጦር በቆረጣ ገብቶ የንጉሥን አንገት ካልቆረጥን በማለት መራር ተጋድሎ አደረጉ፣ ኢትዮጵያውያኖች ማለት ነው። ነገር ግን የዛኪ ቱማል ጦር የአፄው ጦር መሪው ሕይወት ማለፍ ሐዘን ላይ መሆኑን ተከትሎ እጁን ሰጠ። ከዚያም የአፄ ዮሐንስን አንገት ቆርጠው ወሰዱት። አፄ ዮሐንስም ለሀገራቸው ተሰዉ። በኢትዮጵያ ታሪክ እንደ አፄ ቴዎድሮስ መቅደላ ላይ እንዲሁም አፄ ዮሐንስ መተማ ላይ የተሰዉት ለሀገር ክብር ቢሆን እንጂ ለራስ ቢሆን ሆድ ከሞላ ምን አስፈለገ ያስብል ነበር። ብሎም እነዚህ ጀግኖች ዳር ድንበራቸውን አስጠብቀው ቀሪውን ዘመን ለአፄ ምኒልክ አስረክበው ሂደዋል። ነገር ግን ድርቡሾች የአፄ ዮሐንስን ድል ቢያበስሩም ከጀርባቸው ግን በቀኝ ግዛት ሲማቀቁ ኖረዋል። በሀገረ እንግሊዟ ታላቋ ብሪታንያ ሱዳንን ሲለውሷት ኖሩ። የእንግሊዝ የሱዳን ቅኝ ገዥ ጀነራል ጎርደን መሞትን ያበሳጨው የእንግሊዝ ጦር ሆን ብሎ ወደ ሱዳን ዘምቶ አዛዥ ካሊፋ አብደላህን ይዘው የሞት ቅጣት ፍርድ በይነው ሸኙት። መተማ ላይ ድል ያገኘው ዛኪ ቱማል ከደስታ ወደ እስር ቤት ገባ። በአዛዡ ካሊፋ አብደላህ በክህደት ወንጀል ተጠርጥረሃል ብሎት በእስር ላይ በውሃ ጥም አንገብግበው ገደለው። ኢትዮጵያን በንጉሳቸውና በጀግኖቹ ሀገራቸውን በማስከበር ከቅኝ ተገዥነት ነፃ ሲሆኑ ሱዳኖች ለ80 ዓመታት በታላቋ ብሪታንያ ሲላሽቁ ኖረዋል። ኢትዮጵያ በንጉስ ዘመን ምን ያክል ጀግንነት እንደነበራቸው ማሳያ ሆኖ አልፏል። ንጉሠ ነገሥት አፄ ቴዎድሮስ እንግሊዞችን አስመጥተው መድፍ ለማሰራት ያደረጉት ስብዕና የሚወደስና የሚያኮራ ጀግንነት ሆኖ አልፏል። አፄ ዮሐንስም የሀገር ዳር ድንበርን ለማስከበር ያደረገው ተጋድሎ የሚታወስ ይሆናል። አፄ ቴዎድሮስና አፄ ዮሐንስ የአባትና የልጅ ያክል ስራን ይዘው ኑረዋል። ነገር ግን በመካከላቸው ቁርሾ እንደነበር ታሪክ ያስረዳል። አፄ ዮሐንስ ከጀነራል ናፒየር ጋር የነበራቸው የዲፕሎማሲ ግንኙነት ለቴዎድሮስ መጥፊያ ሳይሆን አይቀርም። ነገር ግን ሁለቱም ያበረከቱት ስራ በወርቅ ቀለም ታትሞ ይኖራል። አፄ ቴዎድሮስ በተለያዩ የሀገራችን ቦታዎች በመድፋቸው ተሰይመው ሐውልት ቆሞላቸዋል። ለምሳሌ ያክል በታላቋ ዕድሜ ጠገቧ ጎንደር ከተማ ሐውልቱ ይገኛል። አፄ ዮሐንስም በራሴ ባየሁት መተማ ላይ የመታሰቢያ ታቦት ተሰይሞለታል። መተማ ዮሐንስ ይባላል። ሀገራችን ኢትዮጵያ የባለዙ ትውፊት ሀገር ነችና በሐዘንም ሆነ በሰርግ ከየት መጡ የሚያስብሉ ገጣሚዎች አይጠፉም። እናም እኔም ከራሴ አንደበት ልሞክር ብዬ ልናገር። አፄ ዮሐንስ ያብርቱ ክንዳቸው የቅዠት መሳሪያ ገባ ከክንዳቸው። አንድ አውራ ሞተና ዛኪ ቱማል መጣ
የጀግናውን አንገት ለመቁረጥ ከገዳሪት መጣ። ከመሞት በፊት የነበረው እሳ አይሲልኮደስ የድርቡሽ ጦር ምሽግ ፈረሰ በአፄ ዮሐንስ። ጀግንነት ኩራት ነው እስከ ዘላለም የትግል አድባር ነው ሁሌም መተማም። በጎንደር በደንቢያ መተማ ዮሐንስ ሕይወትን የሰጠው እንደ ክርስቶስ። መተማ ዮሐንስ ከአፄ ዮሐንስ ጋር ስሙ ለዘላለም ይኖራል። አፄ ዮሐንስ ምስጋና ይሁን ሀገራችን ከፍ አድርገው ላስጠበቁ ጀግኖች። ተፈጸመ።